በጠዋት መንቃት ለራሳችሁ የምትሰጡት ስጦታ ነው። በጠዋት መንቃት ትንሽና ቀላል ልማድ ቢመስልም ህይወታችሁን ሙሉ ለሙሉ ይቀይረዋል። በመጀመሪያዎቹ የጠዋት ሰዓታት ላይ መገኘት አንዳች ደስ የሚል ነገር አለው። ጊዜው ቀስ ብሎ የሚሄድ ይመስላል። እንዲሁም ውስጣችሁ ሰላም አየርን ይሞላል። እኔ 5 o'clock ክለብ ብዬ ነው የሚጠራው። በዚህ ጊዜ ገና ከጧቱኑ መንቃታችሁ ቀናችሁ እናንተን ከሚቆጣጠራችሁ እናንተ ቀኑን እንድትቆጣጠሩት ያስችላችኋል። ቀናችሁን ስትጀምሩ ገና በማልዳው ጭንቅላታችሁን ከፍራሻችሁ ምቾት በላይ በማድረግ ከምቾት ቀጠናችሁ ወጣችሁ ቢያንስ በቀናችሁ አንድ አስፈላጊ የጸጥታና ሰላማዊ ሰዓትን አትርፉ። ይህንም ጊዜ በጥበብ ከተጠቀማችሁ ቀሪውን የቀናችሁን ጊዜ በድንቅ ሁኔታ ትጠቀማላችሁ። The Monk Who Sold His Ferrari የሚለው መጽሐፌ ላይ ለአንባቢያን ከጧቷ ፀሐይ ቀድሞ እንዲነቁና ይህንን ልማዳቸውን እንዲያዳብሩ የሚረዱ ሐሳቦችን አቅርቤ ነበር። ከአንባቢዎችም ጠዋት 11 ሰዓት ላይ መንቃታቸው የህይወታቸውን ጥራት እንደጨመረላቸው ብዙ ደብዳቤዎች፣ ኢሜይሎችና ፋክሶች ደረሱኝ። በእውነቱ ይህ በህይወት ውስጥ ልናስገባው የሚገባ አንድ የስኬት መሪ ነው ብዬ በድፍረት ልናገር እችላለሁ። ይህንም በማድረግ የዘመናችንን ተጽዕኖ ፈጣሪዎች ልክ እንደ ማህተማ ጋንዲ፣ ቶማስ ኤዲሰን፣ ኔልሰን ማንዴላ፣ ቴዲ ተርነር እና ሜሪ ኬያሽን ከመሳሰሉ ተርታ መቀላቀል ትችላላችሁ። The Monk Who Sold His Ferrari የሚለው መጽሐፌን ካነበበች የማርኬቲንግ ባለሙያ ሴት በጠዋት መነሳት ከጀመረች በኋላ የጭንቀት መጠኗ በጣም እንደቀነሰ ጽፋልኛለች። ከምትሰራበት ቢሮ አብረዋት ከሚሰሩት ቡድኖች አንድ ደብዳቤ መጣላት። ወረቀቱ ላይም እንዲህ ይላል: The most improved player, whatever you are doing, keep doing it. You are an inspiration to us all ይላል። ይህም ማለት የኛ ምርጥ ሰራተኛ ምንም ብትሰሪ ቀጥይ፣ ለሁላችንም መነሳሳት ነሽና እንደማለት ነው። እርሷ በጣም አርፋጅ ሰው ነበረች። እናም በእንቅልፍ የምታጠፋውን ጊዜ ለመጠቀም ቃል ገባች። ስለዚህ ቤተሰቧና በዙሪያዋ ያለው ዓለም በተኛበት ሰዓት እርሷ ግን መንቃት ጀመረች። በመጀመሪያ 12 ሰዓት፣ በመቀጠልም 11 ሰዓት ተኩል፣ በመጨረሻም 11 ሰዓት ላይ መንቃት ጀመረች። በፈጠረችው ነፃ ጊዜ የምትወዳቸውን ተግባራት ታደርጋለች። ክላሲካል ሙዚቃዎችን ማድመጥ፣ ተወዳጅ መጽሐፍቶችን ማንበብ እናም የእግር ጉዞ መንፈሷን እንደገና ለማነቃቃትና ከራሷ ጋር እንደገና ለመገናኘት የምታደርጋቸው ነገሮች ናቸው። በጠዋት በመነሳት ራሷን እንደገና መንከባከብ ጀመረች። እናም በዚህ መንገድ የተሻለች ወላጅ፣ ሚስት እንዲሁም ሰራተኛ ሆነች። በጠዋት የመነሳት ልማድን ለማዳበር የመጀመሪያው ማስታወስ ያለባችሁ ነገር አስፈላጊው የእንቅልፍ ብዛት ሳይሆን የእንቅልፍ ጥራት ነው። ማይቋረጥ ጥልቅ የ6 ሰዓት እንቅልፍ ከማይረባና የተቋረጠ 10 ሰዓት እንቅልፍ የተሻለ ነው። በጥልቀት ለመተኛት እንድትችሉ የሚያደርጉ 4 ነጥቦችን ልስጣችሁ። አንደኛ፣ የቀን ተግባራትን ስትተኙ አታድርጉ። ሁለተኛ፣ የእንቅልፍ ሰዓትን አሳልፋችሁ አትመገቡ። ሶስተኛ፣ ወደ መኝታችሁ ከመሄዳችሁ በፊት ዜና አትመልከቱ። አራተኛ፣ መኝታ ላይ አታንብቡ። ከዚህ ጠዋት ከመንቃት ልማድ ጋር ለመጣበቅ ራሳችሁን ለጥቂት ሳምንታት አስለምዱ። በጠዋት ለመነሳት እየሞከራችሁ ከ7 ቀናት በኋላ እጅ ሰጣችሁ አቆምኩ ብትሉ ፈረንሳይኛ ለመማር ሞክሬ ከሳምንት በኋላ ቋንቋውን ስለማይገባኝ ትምህርቱን ተውኩት እንደማለት ነው። ህይወት ቀያሪ ነገሮች ጊዜን ይወስዳሉ፣ ጉልበትና ትዕግስትንም እንዲሁ። ግን ውጤቱን ስታዩ የመጀመሪያው ፈታኝ ጊዜ የበለጠ ዋጋ እንዳለው ትረዳላችሁ። ሮቢን ሻርማ Who Will Cry When You Die ከሚለው መጽሐፍ። ውድ የዩቲዩብ ቻናል ቤተሰቦች ይህ ቪዲዮ ከወዳችሁት ላይክ አድርጉ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ዲስክሪፕሽን ቦክስ ላይ ያለውን ሊንክ በመጫን የቴሌግራም ቻናላችን በመግባት ጆይን ማድረጋችሁን እንዳትረሱ። እስከ ቪዲዮአችን ፍጻሜ አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። መልካም ጊዜ፣ ቸር ቆዩልኝ። ቻው